በጣም ነው የሚያሰጋው። ግን አምነንበት ነው ስለ እንደዚህ ነገር እንደሚፈጠር ከዚህ በኋላም ሰው ለዛ ነው አሁን ዛሬ ምንም አምናም ማያድ ኤክስፔክት አድርጌ ነው የገባሁት። የሆነ ፖይንት ብንይዝ ጥሩ ነው ደስ ይለኝ ነበር። ከዚ አትሊስት ያው ማሸነፍ እንኳን ሬር ኦኬዥን ነው፣ ግን ፖይንት ይዘን ብንወጣ አንድ ነገር ነበር። ግን ካሰሜሮ ጉዳት ነው ጉዳት አለው። ካሰሜሮ 5 ቢጫ አግኝቶ ሰስፔንድድ ነው በዚህ ጌም። ማጓየርና ዴሌት ጉዳት ላይ ናቸው። ብራያን ምቤሞ፣ አማድ፣ መዝራዊ የሉም። ከዛ ብሩኖ ወጣ። ሊትራሊ እነዚህ 7 ሰዎች ቢኖሩ ስታርቲንግ 11 ናቸው። ከ10ሩ 7 ሰው ሉዝ አድርጋል ስታርት የሚያደርግ እንዴት ነው 7 ሰው ሉዝ አድርገ ቪላን የሚያክል 9 ጌም ያልተሸነፈ ሆም ቲም ልገጥምትለው? I think you did not even expect this አይደል? I mean እንደዚህ ትጫወታላችሁ ብላ አልገመትኩም to be honest። መጀመሪያ ራሱ ሲጀምር እኮ እሱን ያልኩ ዛሬ አምናም ያልኩት ለዛ ነው። ምንም የሚያናድ ነገር አይደለም። just expected ነው። እንደውም እነሱ ወርደዋል። እሱን ነው ያልኩኝ ነው the whole time። ምንም እያደረጉ አልነበር። እኔ የነሱ ነው ፐርፎርማንስ ሞር እየገረመኝ ነበር። ከኛ ብዙ አልጠበቁም ነገር። ያው ብሩኖ ቢኖር ትንሽ ጌሙን ይቀይረው ነበር። out of nowhere አትሊስት ቅጣቶቹን ሴት ፒስ የሆነ ነገር ኮርና ተወሰነ ነገር የተሻለ እድል ይፈጥር ነበር። ከዛ ውጭ ግን አደ ነው 2-1 ቪላ ፓርክ ሄደ። በዚህ ሲዝን ቪላ የነሱ ስቴዲየም እንዳልኩ 6-7 ሰው ሉዝ አድርገህ መሄድ ከባድ ነው። I mean የእናንተን ቲም አይተዋል። ኤቭሪ ታይም ቪላ ፓርክ ስትሄዱ እንዴት ቻሌንጂንግ እንደሆነ። ያውም the past 2 seasons 3 seasons I think no the past 3 seasons አንዴ ነው ያሸነፍናቸው ቪላ ፓርክ ላይ። ያውም እንግዲህ ደህና ቲም ይዛችሁ እየሄዳችሁ ይሄ ዩናይትድ ቲም ሄዶ እንዲሁም አይ ቲንክ እንዲሁም ዩናይትድ እኮ አሪፍ ሪከርድ አላቸው። አልተሸነፋችሁም እኮ ለስንት ዓመት ቪላ ፓርክ ላይ እኮ። ግን ቢያንስ በደህና ቲም ነው። ዛሬ እኮ በባሰ ቲም ነው እየሄድን ያለ ነው። it's worse ዛሬ ያለው ነገር። ግን it's fine it will be good። 5ኛ መሆን ያው እንዳልኩ ፖይንታችን መሰብ ቴብሉ ትንሽ ሳቹሬት እያደረገ ነው ካየውና ቦታችንን ብንይዝ አሪፍ ነበር። 5ኛ ሆነ። ከዛ ቀጣይ ጌሞች ልንገር ያሉትን ኒውካስል አለን። ኒውካስል ስቲል ዲሌት እና መጓየር ላይ መለሱ ይችላሉ። ያው 3ቱ ደግሞ ሚሲንግ ናቸው። ብሩኖ ደግሞ ጉዳት ከሆነ ስቲል 6-7 ሰው ሚስ አድርገን ነው ኒውካስል ጋር የምንሄደው። በሜዳ ነው። ከዛ ወልቭስ አለ አትሊስት እሱ እናሸንፋለን ትላለህ። ከዛ ሊድስ አለ፣ በርንሊ አለ። ሊድስም አሪፍ ሆነዋል። አሁን ሊድስም ይጋይተዋል። ሊድስ በርንሊ ራሱ ፕሪሚየር ሊግ ውስጥ ቀላል የሚባል ቲም የለም ቱ ቢ ፌር እና ከባድ ነው። ከዛ በኋላ ነው እነ ጃንዋሪ 11 ላይ ፌክ አፕ ሲጀምር ሊመጡ የሚችሉት ከአፍኮን። ግን the next 4 games ያለ እነሱ ነው የምንጫወተው። በዚህ አይነት ፎርም እንግዲህ ቴብሉ ላይ ያለው ውቢ እንትን ሚራክል 6ኛ 7ኛ ከሆንን ከ4 ጌም በኋላ በጣም አሪፍ ነው። ለእናንተ ትልቅ ነገር ነው። because አይተው ከሆነ ኢቨን እናንተ ያላችሁበት ቦታ 7ኛ ላይ እና እስከ 4 ድረስ ሊትራሊ 29 26 ናችሁ። so you can make up ያለው አትሊስት ቻምፒየንስ ሊግ መግባት ቻንሳችሁ። because I think ቼልሲ ማለኛ ጨዋታ ነው ያለው። ሊቨርፑልም they're inconsistent. so you have more chances. of course top 3 ከዛ በኋላ ሄዷል። like ለብቻው ተበትኗል ወደ ላይ። እሱን ዛሬ በፖይንት ከቼልሲ ጋር ታይዶነን አትሊስት 5ኛ ነው ነበር። የውቢ የሚገርም እድል ነበር ለኛ ቶፕ 5 ላይ ሆነ። ከዛ the next 3 games ስለማይታወቅ ቢያንስ ሁለቱም ባሸነፍ ሁለቱም ሉዝ ባረግ ሌሎቹም እንደዛ ኢንትራን ነው የሚኖራቸው ቼልሲም ሊቨርፑልም ስገምት። ስለዚህ ስቲል እዛው እንሆናለን ብለህ ታስባለህ። ግን ዛሬ እሱ ብቻ ሳይሆን you will fight for it like the next gameዎች ላይ you will fight more because you don't want to lose that
like ያለህን ቦት ፖዚሽን ማለት ነው። Yeah. So ቼልሲ እንዳለ ታውቃለህ፣ ሰንደርላንድ እንዳለ ታውቃለህ፣ ሊቨርፑል እንዳለ ታውቃለህ። So you always like ስትመጣ fully equipped ሆነህ ለመምጣት ነው የምትሞክረው። አሁን ግን ትንሽ ሴት ባክ አረጋችሁ ወደኋላ። ግን it's okay. I mean ከዚህ በኋላ ያላችሁን እንደዚህ የምትቀጥሉ ከሆነ I mean ዛሬ አትጫወታችሁት ምንም like እነሱ ላኪ ሆነው ነው ዛሬ አሪፍ ሳይሆን እኛም ወርደናል፣ ግን እነሱም አልተጫወቱም። ግን አንዳንድ ጊዜ እነሱ መውረዳቸው ብቻ ሳይሆን እናንተም አጫወታችሁ ሊሆን ይችላል ያስወረዳቸው። they're not good። ግን አይተህ ከሆነ ሙሉ የአስተን ቪላ ጨዋታ ከዚህ በፊት የአርሰናልንም ብታይ ያሸነፏቸው ጨዋታዎች ምንድነው ከኋላ ተመልሰው ኢቨን ከዌስትሃም ጋር so bad እኮ it's just እነሱ more clinical ናቸው ከማንም ቲም አሁን ባለው ሰዓት ማለት ነው። so አጫወታቸውን ሞር ኮንትሮል አድርጋችሁ ነበረ። like ብዙ ክሬት አድርጋችኋል አይተሃል። like ምንድነው ክሬት በማድረግ እናንተ ትሻላላችሁ ወደ ውስጥ በመግባት እነሱ ሜዳ ላይ ፔኔትሬት አድርጋችሁ እየገባችሁ ያላችሁት እናንተ ብቻ ናችሁ። እነሱ እኮ በቃ የእናንተን አንድ ጥፋት ይጠብቃሉ ቶሎ ለማግባት that's it ጨዋታችሁ ግን ስቲል ሌላ ቲም በዚህ ፎርም ብንገጥም አይ ቲንክ ከባድ ነው የሚሆነው። ኢቭን ኒውካስልን ቴክኒክ ኒውካስል ለምሳሌ ኒውካስል ነው like they can be anyone in any በአሁን ሰዓት like እነሱ ሜዳ ላይ ስፔሻሊ ኒውካስል ሜዳ ላይ ከሆነ you don't know የእነሱ እንዴት እንደሚሆን ከቼልሲ ጋር አይተዋል። ከቼልሲ ጋር ጨዋታቸውን አይተዋል እነሱ that's what they play የኛ ሜዳ ነው። ግን አይ ዶንት ቲንክ በዚህ ፎርማችን makes any difference honestly ምንም ለውጥ የሚያመጣ አይመስለኝም። የእነሱን ኤነርጂ ኬፕ አፕ ማድረግ ነው የእነሱ ኤነርጂ ነው ሁሉ like the whole team just fights እሱን ያልኩ so ዛሬ ቪላ ትንሽ እንደዚህ like ስህተት እየጠበቀ የሚጫወት ቲም ነው። ግን ስቲል የኛ ፐርፎርማንስ ኒውካስልን the same ሚድፊልዳቸው የሚገርም ነው። የእነሱ ሚድፊልድ ከኛ ሚድፊልድ ጋር ብሩኖ ከሌለ ማርቲኔዝ እና ኡጋርቴን ይዘ ኒውካስል ለመቅጠም በዚህ ሰዓት የተሱሳይድ ከባድ ችግር ነው የፈጠረው። ከዛ ኤደን ሄቨን እና ዮሮ ከጀርባ አሉ ወልቶ ማዳ አለ እሱ እና የከበደ ነው ሜዳው። ግን ግን አምና ታማዲ ዛሬ ጌም ነው honestly if it was እኮ ነገርኩ like 3-4 4-4 ወይም ደግሞ በጣም ተቀጥቅጣችሁ ቢሆን ያናድድ። this is not like I think አማድና የሚያናድድ ነገር አለ። አማድን በሞና ብሩኖ ቢኖሩ I don't think we will lose this game honestly. yeah ባላቸው ፎርም I think we will beat them again. anyways no like እነሱ ፍሮንት አታኪንግ እንትናቸው ማን አታክ አድርጓል ከእነሱ ውስጥ ማነው literally ማንም እኮ የእናት አጥቂዎች ይሻላሉ like at least they were doing something. I don't think on shot target ሌላ ሰው ያደረገ አይመስለኝም ከእነሱ ቲም ማንም አላየሁም literally there is nothing ዋኪንስ ጨራሽ like አሁን ሰከንድ ሃፍ ላይ ሮጀርስ ካገባ ውጪ ምን አልባ ምንም ነገር የለም እኮ የእናንተ አትሊስት ክሊር ካት ቻንስ አለ እንትና የኩኛ በቴስታይ ሳተው ፍሪ ኪክ አለ like at least ክሮስ እያደረጋችሁ እየሞከራችሁ ነበር ብሬክ ለማድረግ እነሱ ክብር ፈርስት ሃፍ ሴስኮ ከበረኛ ጋር literally ተገናኝቶ ስቷል። so I think so no more looking back እሱን ብናገባ እንደነ ትንሽ የቲሙ ዳይናሚክ ሞመንተም የሚቀየር ነበር። አትሊስት ፖይንት ይዘን ነው ታብል ፓስ አድርጎልን ማርቲኔዝ ወጥቶ ቺፕ ቢያደርገው ይቀው ትንሽ ከፍ ያደርገው ፊት ለፊት መጣለት እግሩ ላይ so yeah anyways እነዚህ ናቸው ዲፈረንሶቹ። ክሊኒክ እሱን ያልኩ እነሱ እድላቸውን ተጠቀሙ፣ እኛ ዌስትፉል ነን። ግን we keep saying this ዩናይትድ እድል ያገኛል አያገባም ወይ መች ነው የምናገባው? I don't know መች ነው እድላችን የምንጠቀመው? I have no idea። የእናንተ ቀጣይ ጌም ማን ነው? ቼክ አላር ኃይለኛ ቲም አይመስለኝም። ግን ከዛ በኋላ አስተን ቪላ እንዳለ እናውቃለን። ቀጣይ እነሱ አይደሉ? ቀጣይ ክሪስታል ፓላስ ብራይተን
ብራይተን ኃይለኛ ጨዋታ ነው። ያው በእኛ ሜዳ ነው እንጂ ከብራይተን ጋር ነው። አሁን ያላችሁ ፎርም ኤቭሪ 3 days ነው የምንጫወተው። ያ አሁን ከክሪስታል ፓላስ ጋር ማክሰኞ አለን፣ ቅዳሜ ከብራይተን ጋር፣ ከዛ አስተን ቪላ ማክሰኞ ድጋሜ፣ ቦርንመትም ከባድ ነው፣ ከዛ ሊቨርፑል፣ ቦርንመትም ቅዳሜ። የእናንተ ፎርም ትንሽ ያሰጋል ነው። በጣም ነው የሚያሰጋው። በጣም ላይክ ሎ ብላክ የሆነ ቲም መሲሄ እንትን ማለት ምናምን በቃ ወደ በፊት ተመልሳቸዋል። ቲንክ ሎ ብላክ ላይ እንደዚህ ኤግዛክትሊ ማለት እንግዲህ ኤዜን አመጣን ብለን ኤዜ ሂዝ ናት ዶይንግ ኤኒቲንግ ጭራሽ አሁን አይገባም ሁላ አላስገባውም። ትናንትና the whole game he was doing bad ከዛ በፊት ያለውን I can't even blame the manager ገባህ? He was so bad. Like he keeps giving the ball away, create ማድረግ አይችልም። የሆነ በቃ አዝግ ሆኗል። I don't know, I've never seen him like this in Crystal Palace በጣም No, I think እሱ ብቻ ሳይሆን obviously የሱ ብሌም አለ፣ ግን the whole team wolves ላይ ሀያኛ ያለ ቲም ላይ ቻንስ ክሬት ሻት ያላችሁ 70 ደቂቃ ላይ ለ70 ደቂቃ ሻት አለማድረግ No, I don't expect it to happen every game, to be honest. ይሄ ማለት of course ከስንት አንዴ happen ሊያደርግ ይችላል ማንም ቲም ላይ፣ ግን what I didn't like is last አሁን ይሄ ኤቨርተን ጌም ላይ መደገሙ I was expecting more because ያጋጥማል። ይሄ ከስንት አንዴ የሆነ ኤክስፔክቴሽን በቃ ውልስን ገርፋለ ምናምን ብሎ ገብተው ነው ገባ የማን ነገር ውስጥ የገቡት። ሶ ኤቨርተን ላይም ሳየው they did not do anything, to be honest. ኤቨርተን ምንም አላረገም፣ ግን እኛም ምንም አላረግም ነው። that's the point። እናንተ ሊግ ሊደር ናቸው። like apparently ቼዝ አድርጎ ሰኪዩር ማድረግ አለባችሁ ሊዳችሁ። ሁለት ተከታታይ ጌም ላይ እንደነ ፐርፎርማንስ ማሳየት it's worrying. especially ሲቲ ባለበት ከተወሰኑ ተጫዋቾች ነው። ግን አሁን ችግር ያለኝ አሁን ለምሳሌ ከኛ ቲም ትናንትና አሁን ሳካ he was so good, Rice like he's been amazing this whole season. Timber back line-አችን ምንም እንትን የለው, it's just creativity ላይ ግን ባዶ ሆነ በቃ like Odegaard he's not doing anything. ኤዜ ሲመጣ ምንም አያደርግም። በሌፍት ሳይድ ትሮሳርድ አሪፍ ነው፣ ግን ያው ከጉዳት እየተመለሰ ስለሆነ እሱም ብዙ ክሬት እያደረገ አይደለም። አጥቂ ላይ ያው አታዋል ዮኮሬዝ ከዛ ማርቲኔሊ እየተቀየረ ይገባል። ማርቲኔሊ he's so bad ቻምፒየንስ ሊግ ላይ እና ፕሪሚየር ሊግ ላይ ያለው እንትን completely different ነው። ሶ አታኪንጋችን ቻው ብሏል በቃ ላይ እሱ ብቻ ነው እንጂ ተከላካይና እንትን still I have no complaints to be honest። ምንም ነገር የለኝም እስካሁን። ግን ልክ ነው እኮ ግን ሰስቴይነብል አይደለም ነው። ወልቭስ እና ኤቨርተን ላይ እንደ ፐርፎርማንስ እነሱም እኮ ያላጠቋችሁ ወይ ቻንስ ያልወሰዱት ያው ደህና ቲም ስላሉ ነው ቴክኒክ አይደል? so the same attacking perform like ምንም እንደዚህ አታክ የሌለው ጌም ደህና ቲም ላይ ብትወስዱ say ብራይተን ለምሳሌ I think they would hurt you like እነሱ አንድ ሁለት እድል ካገኙ they would hurt you ነው ለምን እንደሆነ ታውቃለህ? የብራይተንን ማልፈራው የብራይተንን ግን ማልፈራው ለምን እንደሆነ ታውቃለህ? ብራይተን are more open to play። እኛም ያስቸገረ ሎው ብሎክ ቲሞች ናቸው like ዘግተው ከዛ በኋላ ይሄ በካውንተር አታክ የሚሄዱ ቲሞች ላይ ቻው እንላለን because ዲፌንሲቭሊ we're so good so ምንም ኮምፕሌን የለኝም እሱ ላይ። ግን አሁን ለምሳሌ አሁን ቦርመትን ብትል አጫውታቸው ቦርመት ዘግተው ከዛ በኋላ ካውንተር አታኪንግ ፉትቦል ነሰመኝ ነው በጣም ነው የሚያሰ። የብራይተን ግን they don't do that like they always you don't know ግን አንድ አታክ ማድረግ ነው የሚፈልጉ you don't know Fabian Hurt like ይቀያየራል እኮ so አምጥጮት ሎ ብሎክ የሚጫወቱ ከሆነ ኖርማሊ ብራይተኖች እንደዛ ይጫወቱም ስላልኩ ነው like ለአርሰናል ሲመጡ ሎ ብሎክ ሊሆኑ ይችላሉ። ሎ ብሎክ ከሆኑ ያጠቁናል። ካለበለዚያ ግን ተከፍተው የሚጫወቱ ከሆነ we have at least more chance አለ ይሄ ማግባት ማለት ነው። የሚከብደው ምን እንደው ታውቃለህ? ለምሳሌ ብራይተን let's say they attacked first እና እነሱ if they scored እና ከዛ ሎ ብሎክ ከሆኑ መስበር ያቀራል literally we're not doing anything። ግን እኔ እናንተ ኖቲስ የምናደርገውን ማናጀሮች ኖቲስ ያደርጉታል። ፖይንቴስ ነው ምን ላይ ነው ስትራግል የሚያደርገውን ብለው ለዚህ ጌም መዘጋጀት ስራቸው ነው። that's literally their job። ስለዚህ እናንተ እንደፈለጋችሁት ላይ አይጫወቱም። አይተው ነው ስፔሻሊ ከዚህ ሁለት ፐርፎርማንስ ያለውን ነገር ይዘው ድክመት ዊክነስ ከዛ ነው ሁሉም ቲም የሚገጥማቸው። so I don't think እንደምትፈልጉት የሚሆንላችሁ ነው ፖይንቴ።
ያ ልክ ነህ እኮ ግን አይተህ ከሆነ ብራይተን ኢቨን ከእናንተ ጋር ሲጫወቱ እናንተ ስታሸንፏቸው እነሱ የሚጫወቱን ጨዋታ አይቀይሩም። ልክ እንደ የአንጅ ቦል በቃ ላይ አንጅን ታውቃለህ፣ ሁሌ አታክ ለማድረግ ነው የሚመጣው። ሶ ሂዝ ኦልዌይስ ይጠቃል። ላይክ ሂ ዶዝንት ቼንጅ ሃው ሂ ፕሌይስ። የእኛም እኮ ችግር አለብን። እኛም እኮ እንትን ይሄ ድሮ አሁን ለምሳሌ ከሲቲ ጋር ምናምን ስንገጥም ትዝ ይልሃል፣ ሎ ብሎክ አድርገን ነበር የምንጫወተው። አሁን ዊና ዱኒንግ አታክ ለማድረግ እንሞክራለን። ዊ ሃቭ ጉድ ስኳድ ብለን ስለምናስብ ምናምን ሁሌ አታክ ማድረግ እንፈልጋለን። ሶ እሱ መጥፎ ነው። ላይክ መቀየር ኤቭሪ ጨዋታ ላይ አትሊስት የሆነ ጨዋታ አጫወትን መቀየር አለብን። ብራይተን አም ቴሊንግ ዩ ዴይ ዊል ናት እንትን የላቸውም። እንደ ሁሌ ሲጫወት አይተህ ከሆነ ዴይ ኦልዌይስ ዋንት ቱ ፕሌይ አውት ፍሮም ዘ ባክ አታክ ማድረግ ይፈልጋሉ። ይሄ ጠቅጠቅ ፓስ በዛ ላይ ደግሞ ዴይ ናት ጉድ ኢናፍ ቱ ቢ ኦነስት። አሁን ፓስት 2 ሲዝንስ 3 ሲዝንስ እንዳያቸው አይደለም ብራይተኖች። ከነዚህ ከኔክስት ጌሞች ውስጥ ሞር ሆፕፉል ብራይተን ላይ የብራይተን ጌም ላይ ከሌሎቹ ጌሞች if you ask me ከቦርንመት ጋር I'm more scared of ቦርንመት። I get that እኮ ግን obviously ቦርንመት እና ሊቨርፑል ይከብዳሉ። ሊቨርፑልም on their day ከባድ ቲም ናቸው። ከዛ ቪላ ደግሞ ያያቸው ነው they're capable ቲም ማሸነፍ። ግን ዲፌንስ ዲፌንስም ጠንካራ ነው ብለህ we can defend any attack ማለት አችልም ነው። it's a Premier League ኢንዲቪዥዋል ፐርፎርማንስ አለ። አይታል 2 ጎል ሞርጋን ሮጀርስ ጎል ከየትም ይመጣል ከየትም። እናንተ አታክ ያደረጋችሁ ካልሆነ ብራይተንን they can attack us all they want። ከዛ ዲፌንድ አድርገን ጌሙን we'll see it out ማለትም ይከብዳል። it's just at the end of the day እናንተ ማግባት አለባችሁ። more open play chances create ማድረግ አለባችሁ። sideways pass ላይ ሪላይ ሳይሆን እናንተም you have to go for it። so ትንሽ ትሪክ ማድረግ አለባቸው። የሆነ ስትራቴጂውም እንደሆነ አላውቅም። አሁን የአርቴታ ሳየው it's just ሲቲ ያለበትን ፎርም ካየ they can beat any team አሁን ባሉበት I think እኔ እንጃ literally የሚገርም ራድ ላይ ሜዲ ይመስለኛል for the next 10 games or so። so እኔ እያልኩ ያለው ኢቨን የብራይተን ላይ እያልኩ ያለው I'm not saying defend እናደርጋለን እያልኩ አይደለም። እነሱ they're more open, they're not like ጠብቀው ካውንተር አታክ የሚያደርግ ቲም አይደለም ነው። እንትን ለማድረግ ነው ፕሬስ ለማድረግ ነው የመጡት። ፕሬስ የሚያደርጉት ቲሞች ለኛ ይመቹናል ቢካዝ ይከፋፈታል እንትኑ። ሶ 101 ነው ለምሳሌ ሳካ 101 ያገኛል በሌፍት ሳይድ ማርቲኔሊ ወይ ትሮሳርድ 101 ያገኛል፣ ክሮስ ይደረጋል ይገባል። እንደዚህ አይነት ጌሞች ላይ ነው የሚሻለን ለኛ ያልኩ ለዛ ነው። ለኛ ኦፕን የሆነ ሰው ላይክ ፎርስፉሊ አታክ ማድረግ የሚፈልግ ሰው ይመቻል። ሎ ብላክ ሆነ እንግዲህ ሎ ብላክ ሆነ ለምሳሌ ሳካን ደቨሎፕ ያደርጋል፣ ኦዴጋርድን ደቨሎፕ ያደርጋሉ፣ አለቀ። we won't create anything because እነሱ ስለሚያዙ እነሱ ብቻ ናቸው ክሬቲቭ እንትናችን ያለ እነሱን ከያዙ አለቀ። እንደዚህ አይነት ጨዋታ የሚጫወት ቲም ላይ ነው የሚከብደን እኛ መስመር ላይክ አይተህ ከሆነ ኢቨን የኤቨርተን ጌም ላይ literally ኤቨርተን እኮ they did not do anything ባዶ ነው እኮ ምንም ነገር እኮ አላደረጉም። እኛ ግን የነሱ መስመር አቃተን። በቃ like we can't መግባት አቃተን። ኢቨን ከውጭ አንሞክርም። like we always trying to do like a lot በቃ like ተቀባብለን እንደዚህ የሚያዙ የምናዞረው ነገር በጣም መጠራው ጨዋታ we playing that የሲቲ አራት ጌሞች ፎረስት፣ ሰንደርላንድ፣ ቼልሲ እና ብራይተን ናቸው። ጋራንቲ ያለውን እንዳለ ይዛሉ። literally every game እንዳለ ከባድ ነው። ቼልሲ እና ሰንደርላንድ ይከብዳቸዋል። ግን ያው ሰንደርላንድ ያስፈራል። ቼልሲ የኒውካስልን ጨዋታ አይተው ከሆነ ማለት እድል ነው ሁለቱም ያገቡት። ኒውካስል were so good, were so dominant first half ላይ second half በጣም ቀንሰዋል። ግን ኒውካስል በጣም እነሱ አኩንሱ ነው ኒውካስል መውረዱ ነው እንጂ ቼልሲ were not good። ጥሩ ሆኖ አይደለም ቼልሲ like Palmer was non-existent በፈጣሪ ስም ምንም እየሰራ አልነበረም። so የሲቲን ግን ጌም ብታየው ቸርኪ he's bowling, Foden is bowling, literally everyone ጣታቱ እንዴት እንደሚያምር እሱን ያልኩ በፕሮባቢሊቲ ስታየው እናንተ ኔክስት 4 games እና ሲቲ ያለው ኔክስት 4 games I think እነሱ ሞር ፖይንት የሚይዙ ይመስለኛል።
እኔ እኮ አይቶዙ እኔ ተስፋ የሲቲ ነው ሲቲ ወርዳል ነው እንጂ ተስፋችን አርሰናል ይሻሻላል አይደለም። ይሄ ኦኬ በቃ ሲቲ ከወረደልኝ ሆፕፉሊ ነው እንጂ ሲቲ has the best 11 ከማን ኢቨን የሊጉን ማለት አይደለም ላይክ የሊጉን ራን መጨረሻ ላይ የሚሆነውን ማለት አይደለም። በዚህ ኔክስት 4 games I think probabilityን ብታየው they gave more points ነው እንዲሁ በአጠቃላይ you don't know እንደሚፈጠር ግን I think አትሊስት ከአራቱ 3 ጌም የማሸነፍ ቻንስ አላቸው። የእናንተም the ነው ግን still የሆነ something needs to change ከሁለቱ ጌም I think የኛ ትንሽ እንትን የሚለን ሆም ላይ ነን ብዙዎቹ የምንጫወተው so አስተን ቪላ ሆም ነን ብራይተን ሆም ነን I think በዚህ ዓመት አንዴ ነው እኩል የወጣ ነው መሰለኝ ሜዳችን ላይ እኩል የወጣ ነው የሲቲ ጌም እኩል ሌላው እንዳለ አሸንፈናል። ሶ በሆም ጌማችን እንደዛ የምትለው ነገር አለ አይደል? በቃ ሆም ላይ እንትን አሪፍ ነን። ሶ እሱ ነው ሆፕ የሚሰጠን እንጂ ከዛ ውጭ አሁን ባለን ረን if you ask me ከዚህ the next 4 games I'll probably say we get 7 points maybe ድካም አለ በየሶስት ቀን እሱ ላይ ይጠቅመናል። ስኳዳችን አሪፍ ነው። እሱ ላይ ይጠቅመናል። መቀየር እንችላለን። አንጎዳም እንደሌላው ቲም አይደክማቸውም። ቻምፒየንስ ሊግ እየተጫወቱም ስለነበረ you seen that like ሁለቱንም ማስኬድ እንችላለን። እሱ ነው ሆፕ የሚሰጠን እንጂ like የሲቲ ያስፈራል። ነገር ላይ አፈር ነው ያበሉት every team ነው ይሄድ it will be interesting end of this season still like by February I think ብዙ ነገር ምናቅ ይመስለኛል even January like top 3 ደስ ይላል I don't know like it's በጣም ኢንተርቴይኒንግ ሆኗል like already ተበተናል 10 ነጥብ ነው መሰለኝ 9 ነጥብ ነው 10 አይደለም I think አርሰናል እና ቼልሲ 10 ነጥብ ነው ምን ልዩነታችን so ቼልሲ አራተኛ ነው 10 12 እስከኛ ድረስ 12 13 እሱ ትልቅ ጋፕ ነው ገባ ግን የቪላ ሲቲ እና አርሰናል 2-3 ነጥብ ነው ሲቲ ጋር 2 ነጥብ ከቪላ ጋር 3 ነጥብ ነው so like literally every week የመቀየር ቻንስ አለ that's true it's going to be entertaining የእናንተ ላይም እንደዛ ነው like ከታፕ ከአራተኛ ጀምሮ እስከ እናንተ ድረስ ያለው ምናምን like every week የመቀየር ቻንስ አለ እስከ ክሪስታል ፓላስ ብራይተን እስከ 22 እንኳን ያሉት ትንሽ የመድረስ ቻንስ ይከብዳል ግን still you never know ግን አሹ ነው ምን like ያላችሁ በጣም ትንሽ ነው so በጣም እንትን ነው በጣም ኢንተርቴይኒንግ every week you always see something ከአፍኮን I think ሁሉም ሲመለሱ ትንሽ እናያለን እስቲ ግን እስከ አፍኮን እስከሄዱ ድረስ የኛ ነገር question mark ነው still ጥያቄ አለው you just need to keep going on the next 2 weeks it was going to be hectic ብትንትን ነው የሚለው መቀየር ይመጣል ዲሴምበር end of ዲሴምበር እስኪያልቅ ድረስ even እስከ ጃንዋሪ 10 ድረስ በጣም ብዙ ሸፍል ያደርጋል just hoping 7-8 ላይ መቆየት by then we'll see ሆፕ ማድረግ ነው እናት ቲማችንን መቋጠር ነው የገባ ተሳክቶላ ብቻዬን እኮ በይሻለኝ ነበር ለምን እንደገባ ራሱ አላውቅም every time ስገባ there's something happens ብቻዬን እያየሁ ነው አሸንፋል ከብራይተን ጋር ትዝ ይለኛል እንደዛ ትርስት ነው እሱም የሆነ ነገር ተፈጥሮ ነው እንጂ ብዙ ጊዜ it doesn't happen ብቻዬን ባይ maybe አቻለውጣ አይችልም እኩል ሆነ እኮ ነው የገባው ምንም exactly ከዛ ገቡ ነው that's my point anyways thank you guys ስላያችሁ we'll see you next week thank you bye bye ግማሽ ላይ እናደርጋለን እንዴ የለንማ አይመችም አይመችም probably next week peace peace man ciao